ክቡራትና ክቡራን የቤተሰብ ግብርና አባላት እንደምን አላችሁ? እኛ እንግዲህ በቤተሰብ ግብርና ለእናንተ ይሆናል ይጠቅማል ብለን ያሰብናቸውን ሐሳቦች ምናቀርብበት ቻናላችን ነው። ቻናላችንን ከወደዳችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አጋርነታችሁንም ገለጹ። እንግዲህ የእናንተ ድጋፍ የእናንተ ከኛ ጋር መሆን ለቻናላችን እድገት አይለየን። ሐሳብ አስተያየት ያላችሁ ሰዎች ደግሞ ጥሩም ይሁን መጥፎ እናንተ የመሰላችሁን ሐሳብ ከስር አስተያየት መስጫ ላይ እንድጽፉልን እንጠይቃለን። በዛሬ ዕለት በዋናነት ከናንተ ጋር ማውራት የምንፈልገው የቤተሰብ ግብርና ምንድነው? የቤተሰብ ግብርና ቻናልስ ምን ላይ ነው የሚሰራው የሚለውን ሐሳብ በደንብ አድርገን እናስረዳችኋለን። የቤተሰብ ግብርና እንግዲህ እንደሚታወቀው አገራችን ላይ የኮቪድ-19 ሲከሰት ከጫፍ እስከ ጫፍ የመረበሽና የተለያዩ ቢዝነስ ውስጥ ያሉ ሰዎች ወደ ቤታቸው በተሰበሰቡበት ሰዓት ከዲላይት ቆጮ የተባለ ከኛ ድርጅት ስር እንዲፈጠር አደረገን የቤተሰብ ግብርና። የቤተሰብ ግብርና ዋናው ዓላማ 10 ዓመት ውስጥ በየዓመቱ 1,000 እንዲሁም 10 ዓመት ውስጥ 10,000 የቤተሰብ ግብርና ፍልስፍናን የሚጠቀሙ ቤተሰቦችን መፍጠርን እንደ ዓላማ አድርገን ነው የምንንቀሳቀሰው። ይህን ስንል ምን ማለታችን ነው? ቤተሰብ እንግዲህ እንደሚታወቀው የየቤተሰቦች ድምር ውጤት አገርን ይፈጥራል። ይህንን እንግዲህ የኔ ቤተሰብ፣ የናንተ ቤተሰብ፣ የሌላ ሰው ቤተሰብ አንድ ላይ ሲሰበሰብ እድር ይሆናል። እድር ደግሞ አንድ ላይ ሲደመር ደግሞ ቀበሌ ይሰጣል። የነዚህ ቀበሌዎች ድምር ደግሞ ወረዳ ይሰጣል። ወረዳዎች አንድ ላይ በመሆን ዞን ደግሞ አንድ ላይ በመሆን ክልል ደግሞ አንድ ላይ ሆኖ ኢትዮጵያ የምትባለዋን ታላቅ ሀገር እናገኛለን። ስለዚህ ይሄ ሁሉ የተመሰረተው በእኔና በእናንተ አስተሳሰብ፣ በእኔና በእናንተ በጎ ስራ፣ በእኔና በእናንተ አስተዋጽኦ ድምር ውጤት አገርን የሚሰራ ከሆነ የቤተሰብ ግብርና መጀመሪያ ያለበት ቤተሰብ ላይ ነው። ይህንን ስንል ፈቃደኛ የሆኑ ትንሽም ይሁን ትልቅ፣ ጎመንም ይሁን ድንች፣ ካሮትም ይሁን ቲማቲም መትከል የሚፈልጉ ቤተሰቦችን መፍጠር ትልቅ ጉዳይ ነው ለኛ ዓላማ ስኬት። ይህንን እንዴት ነው የምናደርገው ከተባለ እኛ ጋር አለ የምንላቸውን አንዳንድ ቴክኖሎጂዎችን፣ ፍግ እንዴት ነው የሚሰራው፣ ኮምፖስት እንዴት ነው የሚሰራው፣ ቆሻሻ እንዴት ነው የሚወገደው፣ ከቤት ውስጥ የሚወጣው ውሃ የት ነው የምንደፋው፣ ያንን ደግሞ አንድ ላይ አድርገን ኮምፖስት ካደረገን በኋላ ዘር እንዴት ነው የምንዘራው፣ የዘረነውን ዘር እንዴት ነው የምንተክለው፣ እነዚህን ጉዳዮች በሰፊ ከዚህ በፊት በአንዳንድ ቪዲዮዎች ቻናላችን ላይ አስቀምጠንላችኋል። እነዚህን በመከታተል ወይም እነዚህንና ከሌሎች ዩቲዩበሮች የሚሉትን ሐሳብ በመሰብሰብ እያንዳንዱ ቤተሰብ ይዘጋጃል። ምን ለማድረግ? ለአንድ ለትልቅ ዓላማ፣ አገርን ከራብ ለሚያወጣ ዓላማ። አገርን ከራብ የምናወጣው ምግብ ማምረት ስንችል ነው። ምክንያቱም አገራችን ላይ የምናመርተው እያንዳንዱ ምርት ምንም አይነት የሌላ አገር የዶላር ኮንትሪቢዩሽን ወይም አስተዋጽኦ የሌለበት ስለሆነ ከሀገራችን፣ ከአፈራችን፣ ከምድራችን እግዚአብሔር የሰጠንን ጸጋ ተጠቅመን የምናወጣው ነገር ስለሆነ የገበያውን ሁኔታ በደንብ አድርጎ እንደሚያረጋጋ አትጠራጠሩ። ይህንን ማድረግ የምንችል ከሆነ አገራችንን ማንቀይርበት ምንም አይነት ምክንያት የለም። አገርን መቀየር ራሳችንን ስንቀይር ቤተሰባችንን እንቀይራለን። ቤተሰባችንን ስንቀይር አካባቢያችንን እንቀይራለን። አካባቢያችን ሲቀየር ደግሞ ብዙ ነገር ይቀየራል።